የኢትዮጵያ የነጋገራዊ ጣፋንታና የፖለቲካ ውጥረት ዛሬ በአንድ አነጋጋሪ ምሁር እጅ ወድቋል ተብሎ በሰፊው እየተነገረ ይገኛል። ምሁሩ ፕሮፌሰር መስፍን አርአያ ይባላሉ። በተለይ በዚህ ሰሞን የአዲስ አበባ ማንነትና የድንበር አጀንዳን አስመልክቶ በተነሱት ጥያቄዎች ምክንያት የዚህ ሰው ስም በዋና ዋና የፖለቲካ መድረኮችና በሕዝብ ዘንድ በከፍተኛ ደረጃ መነጋገሪያ ሆኗል። በየመድረኩ እየወጡ በሚሰጧቸው መግለጫዎች ላይ ፊታቸው በቁዘማ ተሞልቶ በከባድ የጭንቀት ስሜት ውስጥ ሆነው ይታያሉ። ይህ ስሜት የተሸከሙትን ከባድ ሀገራዊ ኃላፊነት በጉልህ ያሳያል። ከጀርባ ሌላ ያልተነገረ ሀገራዊ ስጋት አለ የሚል ጥያቄም ይቀሰቅሳል። በሌላ በኩል ጠመንጃ አንስተው ከመንግስት ጋር እየተዋጉ ያሉ የአማራ የፖለቲካ ኃይሎች በፕሮፌሰር መስፍን ላይ ከባድ ወቀሳና ትችት እያወረዱ ይገኛሉ። ፕሮፌሰሩን አገር ሊበትን ጫፍ የደረሰ ደካማ ሽማግሌ በሚል አክብደው ከመግለጻቸውም በላይ አልፎ ተርፎም ጀነራል መስፍን አርአያ እያሉ የመንግስት ወታደራዊና ፖለቲካ ፍላጎት አስፈጻሚ አድርገው እስከ መፈረጅ ደርሰዋል። ለመሆኑ በብዙዎች ትኩረትና ውጥረት ውስጥ የሚገኙት ፕሮፌሰር መስፍን አርአያ እውነት ማን ናቸው? የትውልድ ቦታቸው፣ ብሔራቸውና እውነተኛ ማንነታቸው ምንድን ነው? የግል ህይወታቸውንና ማንነታቸውን ከህዝብ እይታ አጥብቀው የሚሸሽጉበት ምስጢር አለ ወይ? በዚህ ዝግጅታችን የመላው ኢትዮጵያውያንን ትኩረት የሳቡትን የፕሮፌሰር መስፍን አርአያን ይፋዊና ድብቅ ማንነት፣ የስነ ልቦና መምህርነት ጉዟቸውን እንዲሁም በአገሪቱ ላይ የተደቀነውን የፖለቲካ ውጥረት በጥልቀት እንመረምራለን። የሰው ልጅ አእምሮ የሚሸከመውን ጥልቅ የስነ ልቦና ስቃይ በሳይንሳዊ እውቀትና በሰብአዊ ርህራሄ ሲታደጉ የቆዩት ፕሮፌሰር መስፍን አርአያ ወልደተንሳይ ዛሬ በኢትዮጵያ የታሪክ መታጠፊያ ወቅት ውስጥ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ሆነው አገራዊ የሰላም ድልድይ የመገንባት ከባድ ኃላፊነት ላይ ይገኛሉ። ስለሆነም ፕሮፌሰር መስፍን አርአያ ማን ናቸው የሚለውን ጥያቄ መመለስ የዚህ ትውልድ ግዴታ ሆኗል። እነሆ መስፍን አርአያን የሚገላለጠው ዝግጅት በይፋ ተጀምሯል። የፕሮፌሰር መስፍን ሕይወት ታሪክ ተራ አካዳሚክ ስኬት ስብስብ አይደለም። ይልቁንም ከዓለም አቀፍ የሕክምና ማዕከላት፣ ከገጠራማ የኢትዮጵያ ክፍሎች፣ ከሳይካትሪ ክሊኒኮች እስከ ከፍተኛ የትምህርት ተቋማት አመራርነት እንዲሁም ከጦርነት ተፈናቃዮች የስነ ልቦና ምርምር እስከ አገራዊ የሰላም ሽምግልና ያዘለቀ ሰፊና ዘመናትን የተሻገረ ባለብዙ ገጽታ ጉዞ ነው። የፕሮፌሰር መስፍን አርአያ የትምህርት ዝግጅት በጥልቅ ሳይንሳዊ እውቀት፣ በከፍተኛ ስልጠና እንዲሁም በዓለም አቀፍ ልህቀት እየተገነባ ነው። የህክምና ትምህርታቸውንና የህክምና ዶክትሬት ዲግሪያቸውን በታዋቂው የሩሲያ ፓቭሎቭ ዩኒቨርሲቲ ያጠናቀቁት ፕሮፌሰር መስፍን በወቅቱ በዓለም አቀፍ ደረጃ በሳይንስና ህክምና ዘርፍ የነበረውን የላቀ እውቀት የመቅሰም ዕድል አግኝተዋል። በህክምና ሙያ ውስጥ ከገቡ በኋላ ትኩረታቸውን በሰው ልጅ አእምሮና ስነ ልቦና ላይ በማድረግ በስነ አእምሮ ህክምና ልዩ ሙያ ዲፕሎማቸውን ከኔዘርላንድሱ ግሮኒንገን ዩኒቨርሲቲ ተቀብለዋል። ትምህርታቸውን በዚህ ብቻ ሳያቆሙ በአእምሮ ጤና ስነ ወረርሽኝ ጥናት የፍልስፍና ዶክትሬት ዲግሪያቸውን በስዊድኑ ኦሜዮ ዩኒቨርሲቲ ያጠናቀቁ ሲሆን ተጨማሪ የላቀ ትምህርት ስልጠናቸውን ደግሞ ከዓለም ታዋቂው አሜሪካ ከሚገኘው ጆንስ ሆፕኪንስ ዩኒቨርሲቲ ወስደዋል። ይህ ሰፊ የትምህርት መሰረት ፕሮፌሰር መስፍን ክሊኒካዊ የህክምና ክህሎትን ብቻ ሳይሆን የማህበረሰብ ጤና ችግሮችን በሳይንሳዊ መንገድ የመተንተን የመመርመርና የመፍትሄ አቅጣጫዎችን የመቀየስ የላቀ ብቃት እንዲላበሱ አድርጓቸዋል። የፕሮፌሰር መስፍን አርአያ የፖለቲካ ጉዞ የተጀመረው አሁን ከተሰጣቸው ሀገራዊ የኮሚሽነርነት ኃላፊነት አስቀድሞ ነው። በ2012 ዓ.ም በኢትዮጵያ የፌዴራል መንግስትና በትግራይ ክልል አመራሮች መካከል የነበረው የፖለቲካ ውጥረት እያየለ በመጣበትና የጦርነት ደመና በተደቀነበት ጊዜ ፕሮፌሰር መስፍን ከሌሎች ምሁራን፣ የሲቪል ማህበረሰብ አባላትና አገር አቀፍ ሽማግሌዎች ጋር በመሆን በሰላም አሰሳ ስራ ውስጥ ገብተዋል። ከፓስተር ጻዲቁ አብዶ ጋር በመሆን ከ35 በላይ አባላት የነበሩትና ሽምግልና ቡድኑን በጋራ በመምራት ወደ መቀሌና አዲስ አበባ በመመላለስ ወገኖች በንግግር ልዩነታቸውን እንዲፈቱ ከፍተኛ ጥረት አድርገዋል። ምንም እንኳን ያ ጥረት በወቅቱ የነበረውን የጦርነት ሂደት ሙሉ በሙሉ ማስቀረት ባይችልም እርሳቸው ለአደጋ ጊዜ ሰላም አሰሳ የነበራቸውን ቁርጠኝነትና የዜግነት ኃላፊነት ያሳየ ታሪካዊ ክስተት ነበር። በ2014 ዓ.ም በሕዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ሆነው ከተሾሙ በኋላ ፕሮፌሰር መስፍን አገሪቱን ከገጠማት የታሪክና የፖለቲካ መከፋፈል ለማውጣት የሚደረገውን የውይይት ሂደት በመምራት ላይ ይገኛሉ። ከጠቅላይ ሚኒስትር አብይ አህመድ አሊና ከመንግስት አካላት ጋር ያላቸው ግንኙነት በተቋማዊና ህጋዊ የስራ ኃላፊነት ላይ የተመሰረተ ነው ይባላል። የኮሚሽኑን የስራ እንቅስቃሴዎች፣ የታቀዱ የምክክር ምዕራፎችንና የተከናወኑ ተግባራትን ለመንግስት፣ ለሕዝብ ተወካዮች ምክር ቤትና ለህዝብ ይፋ በማድረግ ረገድ ተቋማዊ ሚናቸውን በመወጣት ላይ ናቸው። ራሳቸው ፕሮፌሰር መስፍን እንደ ሁማኒታሪያን፣ ዶይቼ ቬለ አማርኛና ኤስቢኤስ አማርኛ ካሉ ዓለም አቀፍና አገር አቀፍ መገናኛ ብዙሃን ጋር ባደረጓቸው ቃለ መጠይቆች እርሳቸው የየትኛውም የፖለቲካ ፓርቲ አባል እንዳልሆኑና ኮሚሽኑ ከመንግስትም ሆነ ከማንኛውም የፖለቲካ ኃይል ጣልቃ ገብነት ነፃ ሆኖ
የህዝብን ድምጽና ልዩነት ለማስተናገድ የተቋቋመ ገለልተኛ ተቋም መሆኑን እንዲሁም አገራዊ ችግሮቻችንን በኃይል ሳይሆን በሰለጠነ ውይይት መፍታት እንዳለብን አጽንኦት ሰጥተው ተናግረዋል። ፕሮፌሰር መስፍን አርአያ በሙያ ህይወታቸው መጀመሪያ ላይ የነበራቸው አሰላለፍ የህክምና እውቀታቸውን ገደብ የለሽ ለሆነ አገራዊ አገልግሎት መዋል ነበር። በሙያቸው የመጀመሪያ ዓመታት በኢትዮጵያ የተለያዩ ክልሎችና ከተሞች ተዘዋውረው ያገለገሉ ሲሆን በወቅቱ በትግራይ ክልል በአዲግራት፣ በወሎ በደሴ እንዲሁም በአዲስ አበባ በሚገኘው ብቸኛው የአማኑኤል ስፔሻላይዝድ የአእምሮ ህክምና ሆስፒታል በዋና የህክምና ባለሙያነትና በዳይሬክተርነት ኃላፊነት ሰርተዋል። ይህ በተለያዩ የሀገሪቱ ክፍሎች ያደረጉት አገልግሎት የኢትዮጵያን ማህበረሰብ ባህል፣ የኑሮ ሁኔታና በአእምሮ ህመምተኞች ላይ የሚደርሰውን ማህበራዊ እንግልትና ስቃይ በቅርበት እንዲረዱ አድርጓቸዋል። በተለይም በገጠራማውና በከተሞች አካባቢ የሚኖረው ህዝብ የአእምሮ ጤና አገልግሎት የሚያገኝበት እድል እጅግ አነስተኛ በነበረበት በዚያ ዘመን እርሳቸው ያደረጉትን ተዟዙሮ የማገልገል ልምድ ለበኋላው የማህበረሰብ አቀፍ አእምሮ ጤና አገልግሎት ሞዴላቸው ትልቅ መነሻ አድርገውታል። በአካዳሚክና በተቋም ግንባታ ዘርፍ ፕሮፌሰር መስፍን አርአያ ያሳረፉት አሻራ የታሪክ ድርሳናት የሚዘክሩት ነው። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ በዲንነትና በኋላም በፕሮቮስነት በሰሩበት ጊዜ ተቋሙ ከሆስፒታልነት አልፎ ዘመናዊ የህክምና ባለሙያዎችን ወደሚያፈራ ከፍተኛ የትምህርት ተቋምነት እንዲሸጋገር ከፍተኛ መሪነት ሰጥቷል። በተመሳሳይ መልኩ በአዲስ አበባ ዩኒቨርሲቲ የስነ አእምሮ ህክምና ትምህርት ክፍል ኃላፊ ሆነው በሰሩበት ጊዜ በአገሪቱ የነበረውን የሳይካትሪስቶች እጥረት ለመቅረፍ ትልቅ ስልታዊ እርምጃ ወስደዋል። በ2003 እንደ አውሮፓውያን አቆጣጠር አካባቢ ከታዋቂው ባልደረባቸው ከፕሮፌሰር አታላይ ዓለምና ከካናዳዊ ቶሮንቶ ዩኒቨርሲቲ ጋር በመተባበር የቶሮንቶና አዲስ አበባ የአእምሮ ህክምና ትብብር ፕሮጀክት የተሰኘውን ታሪካዊ ስራ እንዲመሰረት አድርጓል። ይህ ፕሮጀክት በኢትዮጵያ የሳይካትሪ ስፔሻላይዜሽን ትምህርት በአገር ውስጥ እንዲጀመር ያደረገ ሲሆን እስከዚያ ድረስ የነበረውን የከፍተኛ ህክምና ባለሙያዎች አገር ጥሎ የመሄድ ችግር በከፍተኛ ደረጃ ቀንሷል። በዚህ ፕሮጀክት አማካኝነት በ10 የሚቆጠሩ ኢትዮጵያውያን የሳይካትሪ ስፔሻሊስቶች ሰልጥነው እንዲወጡና በአገሪቱ የተለያዩ ክፍሎች አገልግሎት እንዲሰጡ መንገድ ተከፍቷል። አብረዋቸው በስራና በትምህርት ያሳለፉ እንደ ዶክተር አሰግድ ነጋሽ፣ ዶክተር ዳዊት ወንድማገኝና ሌሎች በርካታ የስነ አእምሮ ስፔሻሊስቶች እንደሚመሰክሩት ፕሮፌሰር መስፍንና ህክምና ከንድፈ ሐሳብ በላይ ከማህበረሰብ ባህል፣ ከጤና ኤክስቴንሽን ሰራተኞች አገልግሎትና ከታካሚዎች ሰብአዊ ክብር ጋር ተቀናጅተው የሚታወሱ ናቸው። ፕሮፌሰር መስፍን አርአያ በዓለም አቀፍ ደረጃ በሚታወቁ ሳይንሳዊ ጆርናሎች ላይ ከ33 በላይ ጥናቶችን ያተሙ ሲሆን ስራዎቻቸው ከ19500 በላይ ንባብና ከ2500 በላይ ዋቢ ተደርጎ የመጠቀስ ዕድል አግኝቷል። በ2007 እንደ አውሮፓውያን አቆጣጠር ባቀረቡት የታወቀ የፍልስፍና ዶክትሬት ምርምር ሰነዳቸው በኢትዮጵያ በጦርነትና በግጭት ምክንያት የተፈናቀሉ ዜጎችን የስነ ልቦና ስቃይ፣ ከከባድ አደጋ በኋላ የሚከሰትን የስነ ልቦና ቁስል፣ የህይወት ጥራትና የማህበረሰብ ድጋፍ አስፈላጊነት በጥልቀት መርምረዋል። በታዋቂ ሳይንሳዊ መጽሔቶች ላይ ያተሟቸው ጥናቶች የሚያሳዩት በግጭት የተፈናቀሉ ሰዎች በህክምና ብቻ ሳይሆን በማህበረሰብ ድጋፍና በኢኮኖሚያዊ መልሶ ማቋቋም የሚድኑበትን መንገድ፣ በከፍተኛ ትምህርት ተቋማት ተማሪዎች ላይ የሚታዩ የአእምሮ ጭንቀቶችንና ከባህል ጋር የተጣጣሙ የስነ ልቦና ህክምናዎችን ውጤታማነት እንዲሁም የአእምሮ ጤና አገልግሎትን ወደ ገጠርና ማህበረሰብ እርከን ማውረድ የሚቻልበትን አገራዊ ሞዴል ነው። ይህ የሰዎች የውስጥ ቁስል፣ የጦርነት ጠባሳና የስነ ልቦና ጉዳት ላይ ያተኮረው አካዳሚያዊ መሰረታቸው በኋላ አገራዊ መግባባትንና ሰላምን ለማውረድ በሚያደርጉት ጥረት ውስጥ ለልዩነቶች ትልቅ ዋጋ እንዲሰጡ ያደረጋቸው ትልቅ ድልድይ ሆኖ አገልግሏል። የፕሮፌሰር መስፍን አርአያ የህይወት ታሪክ ሲጠና በ2007 የፍልስፍና ዶክትሬት ምርምር ሰነዳቸው ላይ እናታቸውን እኔን ወደዚህ ዓለም ስላመጣችሁኝ በማለትና አባታቸውን አባ ወልደ ተንሳይን ዓለምን እንዳሳዩኝ በማለት ላደረጉላቸው ውለታ ያቀረቡ ትልቅ ምስጋና ይገኛል። የትውልድ ቦታቸውን ወይም የብሔር ማንነታቸውን በተመለከተ በይፋ ከተረጋገጡ የመጀመሪያ ደረጃ አካዳሚያዊ ሰነዶች ውጭ በስም ወይም በግምት መወሰን ከሙያዊና ጋዜጠኝነት ስነ ምግባር ውጭ በመሆኑ ሰነዶች የሚያረጋግጡት እርሳቸው ከክልል ወሰኖች ባሻገር በመላ ኢትዮጵያ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ማህበረሰቦችን ያገለገሉ አገራዊ ምሁር መሆናቸውን ብቻ ነው። እንዲሁም ገምት ከተባለ ሰውየው የትግራይ ተወላጅ ይመስላሉ። ምክንያቱም በ2012 ጀምረው በህወሓትና በኢትዮጵያ መንግስት መካከል የነበሩትን ፍጥጫዎች እንዲዳኙ አለ ደግሞ እንዲሸመግሉ ወደ ትግራይ ከተላኩ ሰዎች መካከል አንዱ መሆናቸውና የአባታቸው ስም እስከ አያታቸው ሲታይ ይህን ያመለክታል። የራሳቸውም ስም ቢሆን ለትግራይ ስሞች ቅርብ ነው። መስፍን ኢንዱስትሪያል ኢንጂነሪንግን ያስታውሷል። የህይወት ፍልስፍናቸው ህክምናን ከሰብአዊነት ጋር ማጣመር፣ የስነ ልቦና ቁስልን መረዳትና ሰላምን በውይይት መገንባት የሚሉ ዋና ዋና መሰረቶች ላይ የቆመ ነው።
በአጠቃላይ ፕሮፌሰር መስፍን አርአያ ወልደ ተንሳይ የሕክምና እውቀትን ከጥልቅ ሰብአዊነት ከማህበረሰብ አገልግሎትና ከሀገራዊ ሰላም ግንባታ ጋር አዋህደው በመተግበር ላይ የሚገኙ ታላቅ ምሁር ናቸው። ከሳይካትሪ ሕክምና ክፍል ተነስተው የሺዎችን አእምሯዊ ቁስል ከማከም የትምህርት ተቋማትን ከመገንባትና በርካታ ስፔሻሊስቶችን ከማፍራት አልፈው ዛሬ የጠቅላላ ሀገሪቱን የታሪክና የፖለቲካ ስብራት ለመጠገን በሀገራዊ ምክክር መድረክ ላይ የሚገኙ የኢትዮጵያ ሕክምና የምርምርና የሰላም ወላጅ ናቸው። ነገር ግን እሳቸው አዋልድሻለሁ እያሏት ያለች አገር ኢትዮጵያ ምጡ ጠንቶባት በዚያው እንዳታሸልብ እየተፈራ ይገኛል። ምን ትላላችሁ? ጻፉልን።